ቦርጭን እንደ ፊኛ የሚነፉ አምስቱ አደገኛ ስህተቶች። በአጭር ጊዜ ውስጥ ቀጠን ያለ ወገብና በማንኛውም ልብስ ላይ የሚያምር የሰውነት ቅርጽ ማግኘት በጭራሽ ከባድ አይደለም። ይህንን እውነተኛ ለውጥ በጥቂት ሳምንታት ውስጥ በገዛ አካልሽ ላይ ታያለሽ። ይህንን አስደናቂ ለውጥ አብረን ለማሳካት ግን አሁኑኑ ሰብስክራይብ አድርጊና የዚህ ድንቅ ቤተሰብ አባል መሆን ትችያለሽ። ብዙዎቻችን ቦርጭን ለማጥፋት ስናስብ የምንሰራው አንድ ትልቅ ስህተት አለ። እሱም በላው ማለት ቦርጭ አወጣው የሚል አስተሳሰብ ነው። ነገር ግን ሳይንሱ የሚነግረን ሌላ ነው። ምግብ በበላሽ ቁጥር ሰውነትሽ ያንን ምግብ ወደ ኃይል ይለውጠዋል። ቦርጭ የሚፈጠረው ሰውነትሽ ያንን ኃይል መጠቀም ሲያቅተውና ወደ ስብነት ቀይሮ ሆድሽ አካባቢ ሲያስቀምጠው ነው። እነሆ የበላሹ ምግብ ወደ ቦርጭነት እንዳይቀየር የሚከላከል በሳይንስ የተረጋገጠ የ10 ደቂቃ ህግ አለ። ይሄን ህግ ከመግለጼ በፊት ግን ቦርጭሽን እንደፊኛ እየነፉ ያሉትን 5 አደገኛ ስህተቶች ማቆም አለብሽ። ስህተት 1 የሆድ ስፖርት ወይም ሲታፕ ብቻ እየደጋገሙ መስራት። እህቴ ሁል ጊዜ ጠዋትና ማታ የሆድ ስፖርት እየሰራሽ ነገር ግን ቦርጭሽ ይበልጥ እየጨመረ ተቸግረሻል። እውነታው ይሄ ነው። በስፖርት ሳይንስ አንድን የሰውነት ክፍል ብቻ ለይቶ ስቡን ማጥፋት አይቻልም። የሆድ ስፖርት ስትሰሪ ሰውነትሽ ኃይል የሚያገኘው ከሆድሽ ላይ ካለው ስብ ብቻ አይደለም፣ ከእጅሽ፣ ከእግርሽና ከመላው ሰውነትሽ ጭምር ነው። ሆዳችን 2 ዋና ክፍሎች አሉት፣ የውስጠኛው ጡንቻና በጡንቻው ላይ የተደረበው ስብ። በየቀኑ የሆድ ስፖርት ብቻ ስትሰሪ ከስር ያለው ጡንቻሽ ይጠነክራል፣ ይገነባል። ነገር ግን በላዩ ላይ ያለው ስብ ካልቀለጠ ያ የጠነከረው ጡንቻ ስቡን ይበልጥ ወደ ውጪ ይገፋዋል። ውጤቱስ ምን ይሆናል? ቦርጭሽ ከመጥፋት ይልቅ ይበልጥ ጠንካራ ሆኖ ወደፊት ይወጣል። ልክ ወፍራም ጃኬት ለብሰሽ ከስር ሌላ ጃኬት እንደመልበስ ማለት ነው። ታዲያ ምን ማድረግ አለብሽ? መጀመሪያ በላዩ ላይ ያለውን ስብ ማቅለጥ አለብሽ። ስብ ደግሞ የሚቀልጠው መላ ሰውነትሽን በሚያንቀሳቅሱ እንቅስቃሴዎች ነው። ለምሳሌ ፈጣን እርምጃ ወይም ስኳት። የሆድ ስፖርት መስራት ካማረሽ ደግሞ ሆድሽን ወደ ውጪ ከሚገፋው ስፖርት ይልቅ ሆድሽን ሰብስቦ የሚይዘውን ፕላንክ ስሪ። ስህተት 2 ራስን ማስራብና ምግቦችን መዝለል። ይህ በጣም ብዙ ሴቶች ቦርጭን ለማጥፋት ጉዞ ሲጀምሩ በመጀመሪያው ሳምንት የሚወድቁበት ትልቅ ወጥመድ ነው። በመብላቴ ቦርጭ ካመጣው ካልበላው ይጠፋል ብለሽ ቁርስሽን ወይም ደግሞ ምሳሽን ትተሽ ሰውነትሽን ታስጨንቂዋለሽ። ነገር ግን ራስን ማስራብ ቦርጭን ከማጥፋት ይልቅ ሰውነትሽን የስብ ማከማቻ መጋዘን ያደርገዋል። ሰውነታችን በጣም ብልህ ነው። ምግብ በከፍተኛ ሁኔታ ስትከለክዩ አደጋና ረሃብ መጥቷል የሚል መልእክት ለጭንቅላትሽ ይልካል። በዚህ ጊዜ ሰውነትሽ በህይወት የመቆየት ሁኔታ ወይም ደግሞ ሰርቫይቫል ሙድ ውስጥ ይገባል። ለጥቂት ቀን ተርበሽ 2 ኪሎ ብትቀንሽ እንኳን ምግብ መብላት ስትጀምሪ ሰውነትሽ ሌላ ረሃብ ሊመጣ ይችላል በሚል ስጋት የበላሹን ምግብ በሙሉ በፍጥነት ወደ ስብነት ይቀይረዋል። ብዙ ሴቶች ከቀነሱት 3 ኪሎ ይልቅ ኪሎ ተጨምሮባቸው የሚመለሱት በዚህ ምክንያት ነው። ታዲያ ምን ማድረግ አለብሽ? ቦርጭን ለማጥፋት መራብ አያስፈልግም። የሚያስፈልገው ብልህ መሆን ነው። ከምታቃጥዩ መጠን በጥቂቱ አሳንሰሽ ተመገቢ እንጂ በፍጹም አትራቢ። እንደ እንቁላል፣ ጥራጥሬና ስጋ ያሉ የፕሮቲን ምግቦችን አብዢ። ፕሮቲን ሆድሽን ቶሎ እንዳይርበው ያደርጋል። ስህተት 3 በመጠጦችና በሻዮች ማመን። እስኪ እውነቱን እንነጋገር። በሶሻል ሚዲያ ማስታወቂያ አይተሽ ይህንን ሻይ ብጠጣ በሳምንት ውስጥ ቦርጬ ይጠፋል ብለሽ ገዝተሽ ታውቂያለሽ? ወይም ጠዋት ሎሚና ዝንጅብል ስለጠጣው ብቻ ቀኑን ሙሉ የፈለኩትን ብበላም ችግር የለውም ብለሽ አስበሽ ታውቂያለሽ? እህቴ ገንዘብሽንና ጊዜሽን አታባክኚ። በዓለም ላይ ተኝተሽ ስብ የሚያቀልጥልሽ ምንም አይነት አስማታዊ መጠጥ የለም። እነዚህ ፋት በርኒንግ ቲ ተብለው የሚሸጡ ነገሮች 2 መሰረታዊ ባህሪያት አሏቸው። አንደኛው ከሰውነትሽ ውስጥ ውሃ እንዲወጣ ያደርጋሉ። በሚቀጥለው ቀን ሚዛን ላይ ስትወጪ የቀነስሽ ሊመስልሽ ይችላል። ነገር ግን የቀነስሽው ውሃ እንጂ ስብ አይደለም። ውሃ ስትጠጪ ክብደቱ ወዲያው ይመለሳል። ሁለተኛው ደግሞ ተቅማጥ ያመጣሉ። የምግብ መፈጨት ሂደቱን በማፋጠን ምግብ በቶሎ ከሰውነትሽ እንዲወጣ ያደርጋሉ። ይህ ደግሞ ለረጅም ጊዜ ጥቅም ላይ ሲውል የጨጓራ ጤናሽን ሊያቃውሰው ይችላል። ሎሚና ዝንጅብል ለጤና በጣም ጥሩ ናቸው። ነገር ግን በቀን ከፍተኛ ካሎሪ እየተመገብሽ ጠዋት 1 ብርጭቆ የሎሚ ውሃ ስለጠጣሽ ብቻ ስብ አይቀልጥም። ታዲያ ምን ማድረግ አለብሽ? እነዚህን መጠጦች እንደ ረዳት እንጂ እንደ ዋና መፍትሄ ማየት የለብሽም።
ከምንም በላይ ደግሞ በቀን ከ2 እስከ 3 ሊትር ንጹህ ውሃ መጠጣት በራሱ ስብን ለማቃጠል ትልቅ እገዛ አለው። ስህተት 4 ቅባትን ሙሉ በሙሉ ከምግብ ማግለል። ይህ በምግብ ዓለም ውስጥ ካሉ ትልቅ ውሸቶች አንዱ ነው። ቦርጭ ማለት ስብ ነው። ስለዚህ ቅባት ያለው ነገር ካልበላው ቦርጭ ይጠፋል ብለሽ ታስቢያለሽ። ስጋ ስትገዢ ቅባት የሌለው፣ ወተት ስትገዢ ፋት ፍሪ፣ ምግብ ስታበሲ ደግሞ ምንም ዘይት የሌለው ለማድረግ ትጥሪያለሽ። ነገር ግን እውነታው ይሄ ነው። ጤናማ ስብ መብላት ማቆምሽ ቦርጭሽ ይበልጥ እንዲገዝፍና እንዳይጠፋ ሊያደርገው ይችላል። ሰውነታችን በትክክል እንዲሰራ ጤናማ ስቦች ያስፈልጉታል። ለምን መሰለሽ? የመጀመሪያው የሆርሞን መዛባት። ለቦርጭ መጥፋትና ለሰውነት ቅርጽ ወሳኝ የሆኑ ሆርሞኖች የሚመረቱት ከቅባት ነው። ስብን ሙሉ በሙሉ ስታቆሚ ሆርሞንሽ ይዘበራረቃል። ይህ ሲሆን ሰውነትሽ ስብን ከማቃጠል ይልቅ ለክፉ ቀን በሚል ሆድሽ ዙሪያ ማከማቸት ይጀምራል። ሁለተኛው ደግሞ የረሃብና የጣፋጭ ፍላጎት። ስብ የሌለው ምግብ ስትመገቢ ሆድሽ ቶሎ አይጠግብም። ይህም ሰውነትሽ ፈጣን ኃይል እንዲፈልግ ያደርገዋል። ያኔ አእምሮሽ ስኳርና ካርቦሃይድሬት እንደ ዳቦ፣ ፓስታ እንዲሁም ሩዝ እንድትበይ ያስጨንቅሻል። ብዙ ስኳር ደግሞ በቀጥታ ወደ ቦርጭነት ይቀየራል። ታዲያ ምን ማድረግ አለብሽ? ቅባትን ሙሉ በሙሉ አታጥፊ፣ ምርጫሽን ግን አስተካኪ። በተደጋጋሚ በዘይት የተጠበሱ ምግቦችንና ቺፕሶችን አስወግጂ። በምትኩ እንደ አቮካዶ፣ ለውዝ፣ የኦሊቭ ኦይል ወይም የወይራ ዘይት ያሉ ጤናማ ስቦችን በትንሹ ተመገቢ። እነዚህ ሆድሽን ለረጅም ሰዓት በጥጋብ ያቆዩታል። ስህተት 5 የሆድ ቀበቶ ወይም ላስቲክ አስሮ መዋል። ለጊዜያዊ ውበት፣ ለፎቶ ወይም ስፖርት ስትሰሪ ሆድሽን በላስቲክ ጠቅልለሽ ወይም ደግሞ በቀበቶ አጥብቀሽ የምትይ ከሆነ አካልሽን እየጎዳሹ ነው። ብዙ ሴቶች ቀበቶ ሲያስሩ ቦታው ስለሚያልባቸው ስቡ እየቀለጠ ነው ብለው ያስባሉ። ላብ ማለት ግን ስብ ማለት አይደለም። ላብ ማለት ከሰውነት የሚወጣ ውሃና ጨው ብቻ ነው። ቀበቶውን አውልቀሽ ውሃ ስትጠጪ ያወጣሽው ውሃ ወዲያው ይመለሳል። ከዚህም በላይ አካልሽን አጥብቀሽ ስታፍኚ አንደኛ የውስጥ አካላት ይጨመቃሉ፣ ጉበትና አንጀት ቦታቸውን ይለቃሉ። ይህም የምግብ መፈጨት ችግርና ቃር ያመጣል። ሁለተኛ ኦክሲጅን ይቀንሳል፣ ሳምባሽ በቂ አየር እንዳያገኝ ያደርገዋል። ኦክሲጅን ከሌለ ደግሞ ስብ ሊቃጠል አይችልም። ሶስተኛ የሆድ ጡንቻ ይዳከማል። ቀበቶ ስለሚደግፈው የሆድሽ ጡንቻ መስራት ያቆማል። ቀበቶን ስታወልቂው ቦርጭሽ ይበልጥ ተንጠልጥሎ እንዲታይ ያደርገዋል። ስለዚህ ምን ማድረግ አለብሽ? አካልሽ እንዲተነፍስ ፍቀጂለት። በተፈጥሯዊ መንገድ ጡንቻሽን በማጠንከር ሆድሽን ሰብስቢ። የ10 ደቂቃው ህግ። አሁን ደግሞ ወደ ዋና ሚስጥራችን እንምጣ። የበላሹ ምግብ ወደ ቦርጭነት እንዳይቀየር የሚከላከል በሳይንስ የተረጋገጠው የ10 ደቂቃ ህግ እንዴት ነው የሚሰራው? ምግብ በበላሽ ቁጥር በደምሽ ውስጥ ያለው የስኳር መጠን ይጨምራል። ይህ ስኳር ጥቅም ላይ ካልዋለ ሰውነትሽ ወደ ስብነት ቀይሮ ሆድሽ ላይ ያከማቸዋል። አሰራሩ በጣም ቀላል ነው። ማንኛውንም ዋና ምግብ ምሳ ወይም ራት ተመግበሽ እንደጨረሽ ሶፋ ላይ አትቀመጪ ወይም አትተኚ። በምትኩ ለ10 ደቂቃ ያህል ቀለል ያለ እርምጃ ተራመጂ። ልክ እንደበላሽ መራመድ ስትጀምሪ የእግርሽና የሰውነትሽ ጡንቻዎች በደምሽ ውስጥ ያለውን ስኳር ወዲያውኑ ለኃይል ይጠቀሙበታል። በዚህ ምክንያት ሰውነትሽ ስኳሩን ወደ ቦርጭነት ለመቀየር ጊዜና እድል አያገኝም። ይሄ በቀን ውስጥ ምንም ተጨማሪ ድካም ሳይጠይቅሽ ቦርጭ እንዳይፈጠር የሚያደርግ ትልቅ ሳይንሳዊ መሳሪያ ነው። እህቴ፣ እነዚህን 5 ስህተቶች ማስወገድና የ10 ደቂቃውን ህግ መከተል ስትጀምሪ በሰውነትሽ ላይ የሚመጣውን ለውጥ ስታይ የሚሰማሽ ደስታና በራስ መተማመን ወሰን የለውም። ቦርጭሽ እየጠፋ ውበትሽ ይበልጥ ጎልቶ እየወጣ ታያለሽ። የዛሬው ፈተናሽ። ዛሬ ራት እንደበላሽ ወዲያውኑ አትቀመጪ። አሁኑኑ ተነስተሽ በቤትሽ ውስጥ ወይም ውጪ ለ10 ደቂቃ ያክል በዝግታ ተራመጂ። ይህንን አንድ ቀላል እርምጃ ዛሬውኑ ጀምሪው። ውጤቱን ደግሞ በቅርቡ እንደምታየው እርግጠኛ ነኝ። ማንኛውም ጥያቄ ካለሽ ወይም ደግሞ ያልገባሽ ነገር ካለ ኮሜንት ላይ ጻፊልኝ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ሰብስክራይብ እና ቪዲዮውን ላይክ በማድረግ የቤተሰባችን አባል መሆንሽን እንዳትረሺ።